ሰላም ዩቲዩብ እንዴት ናችሁ? እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ የኛ ቤት ያለውን የቀን ውሎ የበዓል ውሎ አሳያችኋለሁ። ከተመቸኝም የምግቦቹን ፓርት ምናምን ነገር ብቻ ያለው ሞመንት አሳያችኋለሁ። ለሁላችሁ መልካም በዓል፣ እንኳን ለገና በዓል በሰላም አደረሳችሁ። ወደ ቪዲዮ ስኮራ አላለቀም። ዶሮ ማዘሩ እንዴ ስንት ሰዓት ሆነ ከጀመርሽ? 2 ሰዓት አይሆንም? ስንት ሰዓት ጠዋት ነው የጀመርሽው? ቀይስ ኪሎ ልቀመስሽ አንድ አረየን ልቀመስኩት አይ ጣውራው ነው እንደው ምን አድርገው ኧረ በስመ አብ ቀይሱ ግን አይፈን እኔ የምልሽ ግን እማዬ የ12 ብለት ነው ያለው። እነሱ ነው በሉ ዶሮ ስሙን ታውቂዋለሽ እንዳል ማርያም ታውቂዋለሽ? እሺ ምንድን ነው? እሺ እኮ ነገርኛ አታውቂውም። ሶስት ስድስት ሰባት ስምንት ስልክ የቴሌ ስልክ ታሽጋዛ ሌላስ አቃፊ ይባላል። ሰላም ከሚንጨሱ በፈጣሪ ረራፈንኝ በስመ አብ። እናቶች እንደዚህ ነው እንደሚሰሩት። ፈጣሪ ያለ ባህላውን አሪፍ እየሆነ ነው ይላል። ዶሮ እየተሰራ ነው። አሁን ስጋችንን ዶሮአችንን እንበላለን። ፏለ ባል ነው የሚሆነው። ገና ያበደ ነው። ትናንትና የሚያለፋው ዝማሬ በጣም አሪፍ ነበረ። ብቻ ያበደ ነው። እስኪ አብራችሁኝ ያበደ ይሆናል። እማዬ ስንት ነው? 9 ነው ምናምን የጠራችሁ 8 ነው? እስኪ አንድ ነው ነገርኛ። ጭሱ ግን በጣም ነው የሚያፈነው። ስማ ጠፋብሽ? አይ ጠፍቶብኝ ሳይሆን እንዳልደግሞ ነው እንጂ 11 ነው። አንድ ነው የሚቀር እግር ነው ፈረሰኛ መላላጫ መቋደሻ አቃፊ ታቃፊ ሲል ታፋው ቆዳ ነው። እግሩ ቆዳ ከተቆጠረ 12 ማለት ነው። ያው አንቺ ቢያንስ 10 ዓመት አልሰራሽም ዶሮ? አንተ ከተወለድክ ቢያንስ አሁን እኔ ከተመወለዴ በፊት እራሱ ቢያንስ 20 ዓመት ይሆናል። እዛ ቤት ሰሪ ነበር። እኔ ሰራሁ ግን ቢያንስ እዛው 5 ዓመት ስራ ምትሰራ 20 ዓመት በላይ ሰርቻለሁ ማለት ነው። እና ፋሚሊ የገና በዓል እንዴት እየሄደ ነው? እኛ ያበደ ነው። ያው ለመቅረጽ ስላልተመቸኝ ነው። ከተመቸኝ ዝም ብዬ አንዳንድ ፎቶዎች አስገባላችኋለሁ፣ ግን የሚመቸኝ አይመስለኝም። በስመ አብ የዘንድሮ ግን በዓልን ያሳመረልኝ እኔ በቃ ያላፋት ዝማሬ ነው እንጂ ያው እንደ ልጅነት ምናምን ነገር ያው እንደዚህ በጣም በዓል ብዙ የሚናፍቅ አይደለም። ግን ያው በዓል ደስ ይለኛል። እኔ አሁን እንደ በጣም እንደዚህ ደብሮኝ ያለበት በዓል የለም። በቃ ሁሉም በዓል ደስ ይለኛል። ግን በአሁኑ አላፋት ዝማሬ ስለነበረ በስመ አብ በጣም ነው ደስ ያለኝ። ያላያችሁት እንደውም ትናንትና ፖስት አድርጌዋለሁ። በጣም አሳንሼ ነው እንደውም ለደቂቃ አድርጌ ነው ፖስት ያደረኩት። አልተመቸኝም ለመቅረጽ። ስንዘምር ነበር በስመ አብ በጣም ደስ ይል ነበር ምናምን ነገር። ሰው ራሱ ብዙ ነበር በስመ አብ። ጠዋፉ ሲበራማ ኧረ ውበት በጣም ያበደ ነበረ። በዓሉ ራሱ የገና በዓል በጣም እኛ ጋር አሪፍ ነው። እናንተ ጋር እስኪ ኮሜንት ላይ አስቀምጡልኝ። እናንተ ጋር አሪፍ ይሆናል ብዬ አስባለሁ። ብቻ እስኪ አሪፍ እየሄደ ነው። እስኪ ፎቶዎች ካሉኝ አስገባላችኋለሁ። ይመቻችሁ። መልካም በዓል ሁላችሁ በየቤታችሁ ሁላችሁ መልካም በዓል ይመቻችሁ።
አውዳመቱ ደርሶ ሲባል አሴና ገናዬ እጅሽ መጣሉ ደሞ ጠብቂ ሸክዬ አሲና በል አሲና ገናዬ ዮሃ አሲና በል ዮሃ አሲና ገናዬ አሲና በል በገና ጨዋታ ዮሃ አሲና በል ዮሃ አሲና ገናዬ ዮሃ አሲና ገናዬ አሲና በል አሲና ገናዬ ዮሃ አሲና በል ዮሃ አሲና ገናዬ አሲና በል በገና ጨዋታ ዮሃ አሲና በል ዮሃ አሲና ገናዬ ዮሃ አሲና ገናዬ ያው ፋሚሊ ዛሬ ቪዲዮን ይመስል ነበረ። አይሆፕ እናንተ ጋር በጣም አሪፍ ባል እንደነበር እኛ ጋር አሪፍ ባል ነበረ። ለመቅረጽ ስላልተመቸኝ ነው። ያው ቪዲዮ ብዙም ረጅም አይደለም፣ ብዙም ይናል አሪፍ ሞመንቶች የሉበትም። ያው አንዴ መስራት ስለጀመርኩት እንዳልተው ዝም ብዬ ልፖስቶ ብዬ ነው። የዛሬ ቪዲዮ ይመስል ነበረ። በየቤታችሁ ለምትከታተሉኝ እንዳለ መልካም የገና በዓል ብያለሁ። የደይ 11 ነገ ይቀጥላል። እስከዛ ድረስ ፒስ አውት፣ ይመቻችሁ። ጸገበው ደግሞ ሙሉ ሞሰባቸው ከሸረፈው ሙላቱ